ሰላም ቤተሰብ ቤት ዋላችሁ ሰላማችሁ እስቲ በል ቤተሰብ እኔ በጓደኛዬ ጥቃት ደርሶብኛል ማለት ጓደኛ ሆና አጠገቤ ሆና በጣም ብዙ ነገር ስታደርገኝ ነበር እስከዛሬ አላውቅም ነበር እኔ ሁላችሁም ታቋታላችሁ እኔንም ታቁኛላችሁ ቤሩት ያላችሁ ከቤሩት ውጭም ያላችሁ በደንብ ነው የምታቋት እና በጣም ብዙ ነገር ነው ያደረገችኝ እኔ አላውቅም ነበር እኔ ከስተምሮች መተው ሱቅ ሱሴ አንቺ እንደዚህ አድርገሻል ቢስሚላህ በጣም ይከብዳል ማለት አልጠብቀውም ከሰው ከማንኛውም ሰው አልጠብቀውም ከሰው ዘር ላይ አልጠብቀውም ይሄን ነገር እኔን ቤሩት ያለ ህዝብ ያቀኛል ልቤን አላህ ያውቀዋል በዚህ ረመዳን ሐቄን አላህ ሲያወጣልኝ አላህ ስለሚወደኝ ነው ምንም ቆሻሻ በሆን ግን በልቤ እምነት አለኝ የራሴ እምነት ማለት ነው ያደኩበት ዘር ማንዘሬን የምታውቁት አቃላችሁ ኦኬ እና መቶ አንቺ ገነት ጸጉር ቤት ላይ ጥንቁልና ሰርተሻል እና 5000 ዶላር አበድራሽ ነበር በዛ ላይ ሰርተሽ ነው የመለሽላት ድፈን ምድሩ ህዝብ እያወራ ነው ተብሎ ተጠየቅኩኝ እኔ አበድኩ በዛ ሰዓት ምን ማለት ነው ብዬ ሱቄን ዘግቼ ሄድኩኝ ገነት ጋር ቀጥ ብዬ አንኳኩቼ ገባሁ እኔና ገነት አናወራም ታውቃላችሁ ብዙ ጊዜ ሆኖ ተኮራርፈናል የተኮራረፍነውም ደግሞ ራሄል ጀበና አጣልታን ነበረ ሄድኩኝ ገነት ጋር ገነት እኔ እንደዚህ አድርጌብሻለሁ እንደዚህ ብለሽ እያሰራሽብኝ ነው ችግርሽ ከኔ ምንድነው ምንስ ማስረጃ አለሽ ይሄ ነገር እስከ ግድያ ድረስ ነው የሚያስኬደን ምክንያቱም ስሜ እየጠፋ ነው ስሜን ማጽዳት ፈልጋለሁ ብዬ ጠየቅኳት እኔ አላቀልሽም ጓደኛሽ ናት የራስሽ ጓደኛ ናት እንደዚህ ነገር በጣም ታምናለች እሷ ያው ስራዬን ብላ እየሰራች ነው እያያቻት ነው እና ሰው ማጋጨት ስትፈልግ ወይም ደግሞ አላቀም እንዴት ሆኖ መጥቶላት በዚህ ርቀት ሄደችው እኔ ልቤን አውቀዋለሁ እምነቴን አውቀዋለሁ በራሴ በጣም ተማመናለሁ በዚህ ነገር መተላለቅ ካለብን እንኳን አንገቴን እሰጣለሁ እኔ አንገቴን የደፋሁት ለልጄ ብዬ አንገቴን ደፍቻለሁ ለልጄ ብዬ ለስራዬ ብዬ መኖር ስላለብኝ ዝቅ ብዬ ኖሬያለሁ ድሮ ማን እንደነበርኩኝ ቤሩት ያላችሁ ታቆኛላችሁ ዛሬ ደግሞ ምን እንደሆንኩኝ ታውቃላችሁ ግን በክብሬ በማንነቴ ባላደረኩት ነገር ዝም አልልም ወላሂ ነው የምላችሁ ዝም አልልም ለምን እስከ ሞት ደረጃ አልሄድም ለምን ራሴን አላጠፋም ተሸንፌ ማለት ነው አደርገዋለሁ ምክንያቱም ይሄ ቀልድ አይደለም አንድ ይሄን አድርጋለች እሷ ተመሳጥራ ሰይጣን አብራ ምታሰራታለች እዚህ ቲክቶክ ላይ እንደምትሰራው ከጀርባዋ ሰው አለ ያችን ሴትዮ ምትላትን ለሰው እንዲባል ታደርጋለች ማለት ነው ኦኬ ራሷን አታስደውላ ሱሴ 5000 ዶላር ሰተሻት በዛ ብር ላይ ነው 10 ተስተች ብላ እንድትለያስ ባለቻት ሐቄን እናንተ እንድታወጡልኝ ፈልጋለሁ ሐቄን ወጣ እንድታወጣልኝ ፈልጋለሁ ሁለተኛ ሱቄን ለማዘጋት ፖሊስ ስትልክብኝ ነበር ስተደራራ ብዙ ነገር ስታደርገኝ ነበር ሶስተኛ ደግሞ እኔና ጓደኛዬ ነጃት ነን የምናቀው የባልሽ የፍቅረኛው ጓደኛ ነኝ እያለች በሌላ ሀገር ስልክ ቁጥር ለሊቱን ሙሉ ቁጭ ብላ ነበር መታሳድረኝ ትዳር ያላችሁ መቼስ ይሄን ስሜት ይገባቸዋል እኔ ልጁንም ሰላም ነስቼው እኔም ተቃጥዬ ነበር ማድረው እንደዚህ እየተንቀጠቀጥኩ ማለት ነው ማናት እንዴት ላይ እያበድኩ ነበር የማሳልፈው ለረጅም ጊዜ ይሄን ነገር ለነጃት ስክሪንሾት እያነሳው እልክላት ነበር ነጃት ጋር ማስረጃ አለኝ ምስክር አለኝ ኦኬ እሷ የሄደችበት ርቀት በጣም ቆሻሻ ርቀት ነው የሄደችው ኦኬ እኔ ለምንድን ነው እዚህ ጋር የመጣሁት በህይወቴ እንደዚህ ነገር እኔ ስታማ ስሰደብ ሰው ሲያስቀይመኝ እንኳን ልጅ ከወለድኩ በኋላ ትልቅ ሰው ስለሆንኩ አንገቴን ደፍቻለሁ የምሬን ነው የምላችሁ በጣም ነው አንገቴን የደፋሁት ስራዬን ነው ማስበልጠው ልጄን ነው ማስበልጠው ሌላው ነገር ምንም አይመስለኝም ይሄ ግን በጣም ስሜ ጠፍቷል ኦኬ ስራዬን መስራት አልቻልኩም ይሄው ሱቄን ከዘጋው እንኳን ከሳምንት በላይ ሆኖኛል ሱቄ እጅ አላውቅም በዚህ በረመዳን የተቃጠልኩ ነው ያለሁት እንደ ቤተሰብ ደግሞ ባሏን በጣም ስለማከብረው ለኔ በጣም ክብር ስላለው ልጄ ስለሚወደው ጠርቼ ቁጭ አድርጌ ነግሬዋለሁ ሐቄን አውጣልኝ ብየዋለሁ ግን ዝም አለ ምናልባት እሷ ስለምትዋሽ አሳምናው ሊሆን ይችላል እኔ ደግሞ ጠበቅኩትኝ እሷ ስራዋ ሚዲያ ላይ ስለሆነ ስራዋን ማበላሸት አልፈለኩም ነበር ግን በራሴ አልደራደርም ሐቄን ማውጣት ፈልጋለሁ መቅረብ ያለብኝ ድረስ ቀርባለሁ ኦኬ እኔ ላደረገችኝ ነገር ዋጋ ትከፍላለች ወይ እኔ ወይ እሷ እንኖራለን እዚህ ሀገር ላይ ወላሂ ነው የምላችሁ ለመሰላችሁ ይሄ ክብሬ ነው እኔ በዘሬም እንደዚህ ነገር የለም እኔ ዘር ማንዘኔን አቀርብላችኋለሁ እኔ ነኝ እንጂ ቆሻሻ እኔ ነኝ እንጂ እምነቴን
ረስቼ እንደዚህ ዘልዛላ ሆኜ ሱሪ ለብሼ ጸጉሬን ክፍት አድርጌ እምኖረው ከዘራችን እንደዚህ አይነት ሰው የለም። ያ ሆንኩ ማለት ደግሞ እኔ ፈጣሪን አልክደውም። በዚህ ልክ እኔ ሰው ላይ እስከማድረግ ደረጃ አልደርስም። ፌክ አካውንት ከፍታ ጠንቋይ እያለች የምትቆስተን እሷ ነች። በብዙ ነገር ነው ያዝናት። በጣም ነቄ ብለንባት አጥንተን እኔ ጭንቅላቴ ከዘጋ በኋላ ሳምንት ሙሉ እያጠናው ነበረ። ገነት ጋር ሄድኩኝ፣ አስጨነቅኳት። ገነትም ሀቂቃውን አወጣች። ፍሬ ጋር ሄድኩኝ፣ ጓደኛዋ የብዙ ዓመት ጓደኛዋ ጋር ሄድኩኝ። ብዙ ሀቂቃዎችን አውጥቻለሁ። ማስረጃ አለኝ። ራሄል ትወጫለሽ ወላሂ ለአዚም መቼም ይቀራልልሽ። ኦኬ እኔ ላንቺ እንዳይደለሁም እኔ ላንቺ ችግር ሲመጣብሽ ከፊትሽ ነው የምቆመው። አንቺ ሳትጋፈጪ እኔ ነኝ የምጋፈጥልሽ። ይሄን ህሊናሽ ያውቀዋል። እኔ ላንቺ መልካም ነኝ። አጠገቤ ሆነሽ እየሳቅሽ ወዳጅ መስለሽ በዚህ ልክ ርቀት የሄድሽው ምን አርጌሽ ነው? ለምን? ሁሉም ሰው ያውቅሻል። እኔንም ሁሉም ሰው ያውቀኛል። ማን ንጹህ ማን ቆሻሻ እንደሆነ የተበደላችሁ በሷ አላችሁ ብዙ ሰዎች ፈርታችሁ ቁጭ ያላችሁ። እኔ ግን ዝም አልልም። ለልጄ ነው የምኖረው። ይሄ ስም ለልጄ ነው የሚቀመጥልኝ። እኔ ደግሞ በራሴ በጣም እተማመናለሁ። ንጹህ ልብ አለኝ፣ ሀቅ አለኝ። ኦኬ ሀቄን ታወጪዋለሽ። ገስመን አንክ ሀቄን አውጪልኝ። ሀቄን ልጅቷን ያስመረስሽበት እኔ አደረገች እያልሽ ዙሪያ ጠምጠም ሱቄን ለማዘጋት እኔን ቁጭ አርገሽ እያሳደርሽ በየመንገዱ በሶሪያ ስልክ እያስደወልሽ ባልሽን እዚህ ቦታ አየው እያልሽ ሰላሜን የነሳሽኝ ትዳሬን እንድበጠብጥ ሁሌ ለምን መልስ ሰጭኛለሽ? ማስረጃ አለኝ፣ ምስክር አለኝ። ምስክር ከአንድ ሁለት ሶስት ምስክር አለኝ፣ ማስረጃ አለኝ። እኔና ነጁ ጓደኛ የምናውቀውን ነገር ጓደኛሽ ራሱ አውጥታ እሷ ነበረች እኔ አጠገቧ ነበርኩ ነው ያለችው። ስትጽፍልሽ ቁጭ አርጋ ስትሰድርሽ እኔ አጠገቧ ነበርኩ ነው ያለችው። ለኔ ምን ያህል ርቀት ስትሄጂ እንደነበረ አስጨንቄ አስወርቻታለሁ። አውርታለች። የዛሬ 6 ወር ልታወራ ስትል እኔ ሰላም ይሻላል ብዬ አልፈልግም ወሬ ብዬ ነበር ያስታረኳችሁ። ዛሬ ግን ስሜ ቆሸሸ። ስለዚህ ሀቄን ታውጫለሽ። ስሜን እንዳቆሸሹ ታጸጂዋለሽ። እኔ ወላሂ አንገቴን ከመስጠት ወደ ኋላ አልልም። እናንተም ዝም አትበሉ። ሀቄን እንድታወጣልኝ እናንተን እጠይቃለሁ። ለምን እኔ ማንንም የለኝም። አንድ ልጅ ነው ያለኝ፣ ማንንም የለኝም። የኢትዮጵያ ሕዝብ ነው ያለኝ። ቤሩት ያላችሁ እህት ወንድሞቼ ናችሁ ያላችሁ። ሀቄን አውጡልኝ። በቃ በራሴ ተማመናለሁ። መግባት ያለብኝ ድረስ እገባለሁ ሀቄን ለማውጣት ማን እንደሆንኩ ለማሳየት። ስለዚህ ከጎኔ ሰው ያስፈልገኛል። እዛ ነው የመጣሁት። ሚዲያ ላይ ታችሁን ታውቃላችሁ። አብጃለሁ። እኔ ጤነኛ አይደለሁም። ስራ ያስጠልቶኛል። ስራዬን እየሰራሁ አይደለም። ተረብሻለሁ። ማንም ላይ አይድረስ። ቲክቶክ ሀሳብ አያስጨርስም። ብዙ ነገር አለ ግን አወራዋለሁ። መልስ ካልሰጠችኝና መታ ሀቄን ካላወጣችልኝ እኔ ጋር መታ ሀቄን ካላወጣችልኝ ብዙ ነገር አለ አወራዋለሁ። እሺ ቲክቶክ ሀሳብ አያስጨርስም።